አለማፈርሽ ማብራሪያ ትሰጪበታለሽ ጭራሻ። ለማንኛውም እኔ ኢንቪቴሽን ተልኮልኝ ነበር መሄድ ስላልፈለግኩ ነው የቀረሁት። ምክንያቱም ያንቺ አይነት ዝንጀሮና ደንቆሮ ራቁቱን ወጥቶ ከማይ ማለት ነው ብተው ይሻላል። ሲጀመር አንደኛውን ቲክቶክ ሲዘጋ በሌላ ስለማትተዳደሪ መንግስት ሰብስቦ ባሌ ወይ ጨበራ ጩርጩራ ፓርክ ይከተሻል። ያኔ እኔ ከፍያ ይሻለሁ እንጂ ከሰው ጋር ትቀላቀይም። አንቺ ቫይረስ እኮ ነሽ ለማህበረሰቡ። አንቺ ብቻ ሳትሆኚ ብዙ ሰው ደግሞ። አንቺ እንዴት ኢንቫይት ተደረግሽ? እንዴት እንደፈመሽ ታውቂዋለሽ? 600 ሺህ ገጣባ ሰው ፎሎ የሚያደርግሽ እኮ ቀሚስ ላይ ቀሚስ ደርበሽ የተተለተለ ሱሪ አድርገሽ እብድ መስለሽ እኮ ነው። ቪዲዮዎችሽ እንዳለ ቤተሰብ ራሱ አይቶ ማይዝናናበት ቪዲዮ ነው ያለሽ አንቺ። የሆነ ውርድ ያለ። ሲቀጥል የቲክቶክ ክሬቲቭ አዋርድ ራሱ አላማው ምንድን ነው? ለአንድ ሰው በሆነ ካታጎሪ ቢሸልም ችግር የለውም። አጠቃላይ እንደ ቲክቶክ ብሎ 27 ቦታ ሸንሽኖ የሸለማቸውን ሰዎችና ገንዘቡን አይታችኋል? ከማን ጀምር? ዩቲናስ ቤስት ስማይል ምናምን ተብሎ ስላለች 1 ሚሊዮን ብር። ስንት ዶክተር አለ የስንት እናትና አባቶችን ደስታ የመለሰ የራሱን ቤት የራሱን ኑሮ ትቶ ስንት ሰውን አክሞ ከእግዚአብሔር በታች ያዳነ ሰው አለ። ለሱ ማበረታቻ ብለ 1 ሚሊዮን ብር ብሸልመው ኔክስት ሌላውም ሰው ዶክተር ልሁን ብሎ ይነሳል። ቀጥሉ ጃኒ ቤስት ድሬሰር ተብላ አሪፍ ቀሚስ አረግሽ ተብላ 1 ሚሊዮን ብር። ኢትዮጵያ ውስጥ 13 ሚሊዮን ስደተኛ አለ። በዚህ በጦርነት በኮንፍሊክቱ የተነሳ የተበተነ የሚበላው የሚጠጣው የሌለው የሚለብሰው የሌለው አንድን ሰው አዲስ አበባ ላይ የተቀመጠን ሰው ለበስክ ብለ ቤስት ድሬሰር ብለ 1 ሚሊዮን ብር ሰሰጥ ቀላል ለዚህ ቻለም ኑሮ። እሺ ብሩክ ኒውስ ዲዘርቭ ያደርጋል። እሺ ተሸለመ። ስንት ሰው አለ ዜና የሚያቀርብ በበረሃው እየሄደ አንዴ አፋር ትላላችሁ፣ አንዴ መቀሌ፣ አንዴ ጋምቤላ ትላላችሁ። ለ30 ዓመት ምናምን ይሰሩ ዘጋቢዎች እነሱን ዞር ብሎ የሚያያቸው የለም። ሰማን ግን ከቲክቫ ላይ የሆነ ርዕስ አምጥቶ ስላነበበ 1 ሚሊዮን ብር። ቀጥሉ በዳንሰኛ ተብሎ አንዱንም እንደዛው መሸለም። ስንት ሀገር ፍቅር ቲያትር፣ ስንት ብሔራዊ ቲያትር 30 ዓመት የሰሩ ኢትዮጵያን በከፍተኛ ደረጃ ያስጠሩ ሰዎች ሳይሸለሙ ብር መበተን። ሲጀመር ኦዲት ሊደረግ ይገባል። ብሩ ኬት ነው የሚመጣው? እኔ ለቲክቶከር ማለት ነው ከበላ ከሳቀ በቂው ነው። በየቦታው ሄዶ ቲክቶከር ነኝ ብሎ በነፃ ጥሬ ስጋውንም ከበላ ምንም ካረገ ከጨፈረ በቂው ነው ብዬ ነው የማስበው። በጣም የሚገርመኝ ለሰው ያላችሁ ንቀት። እዛ ጋር የተገኛችሁት ስፔሻል ሆናችሁ አይደለም፣ ደንቆሮ ሆናችሁ ነው። አየነው እኮ 1 አመት ሰገጠን። ያው 400 ሺህ ፎሎወር አለኝ እኔ። ምንም የተሻለ ነገር አድርጌው አይደለም። ውጪ ስወጣ የራሴ ስራ አለኝ፣ የራሴ ላይፍ አለኝ። በዛ ስለምኮራ ነው የምንቀሳቀሰው እንጂ ቲክቶክ ምንም አያኮራም እኮ። ወደፊትስ ህፃናቶች እንዴት ነው ተምረን ትልቅ ደረጃ እንደርሳለን የሚሉት? በቀላሉ እንዲማግኘት እየቻሉ እና ብዙም አትመጻደቂ አንቺ እከክ ነሽ። ኢቫን ሲጀምር መጀመሪያ የቡግርሽን አጥፊ። ደግሞ ደህና ጡት እንዳለው ተገላልጠሽ መምጣትሽ በኪንታሮት የመሰለች በጥፍር ቀለም የምትጠፋ ጡት ይዘሽ ደግሞ ልታወሪ ትፈልጋለሽ። እከክ ጨላፊ ልጅ አለ ሰውዬው።